ሰላም ዩቲዩብ እንዴት ናችሁ? ዛሬ በአዲስ ቪዲዮ ከች ብለናል። ጥያቄ እንጠይቃለን። ያልመለሰ ሰው ማለት ነው ውሃ ይደፋበታል። ተከታተሉን። የመጀመሪያ ጥያቄ የሚሆነው የአፍሪካ ረጅሙ ወንዝ የትኛው ነው? አባይ። በትክክል ተመልሷል። ሁለተኛው ጥያቄ የሚሆነው የሰውነት ትዕዛዞችን የሚቆጣጠረው አካል የትኛው ነው? እኩል ነው አማኑኤል። ኦኬ ይሄንን አልፋችኋለሁ እኩል ስላላችሁት። የኢትዮጵያ ብሔራዊ አበባ ምንድን ነው? አደይ አበባ ነው። ልክ ነው። ሶስተኛው ጥያቄ በሰውነት ውስጥ የምግብ መፈጨትን የሚጀምረው የትኛው ነው? አንጀት። አፍ ነው። ሰውነት ውስጥ አልካለ ምንድን ነው? ኤፌሮን ጆሮ ያስገባ ጆሮ የተጀመረ ነው። ኧረ በእናትህ አማኑኤል ቂም ምንድን ነው? ባዮሎጂካል ጥያቄ ደግ ያስፈላል ነው። አንተ እግዚአብሔር ሆነ። እሺ አምስተኛው ጥያቄ የሚሆነው በቀን ብርሃን የሚሰጠው ምንድን ነው? ፀሐይ። እንዴ የቀደም ልጅ አይደለም አማኒ አንዳኔ ያርጨበት እንዴ ኩሊ መለስ ነው አይደለም ቀድሜ ያለው እንዴ ግን አትሽሽ አንተ አሁን ይዝክ ሲረስ ዘውታለ ውሃ መሬት ላይ ፈሰለ። እሺ ስድስተኛ ጥያቄ የሚሆነው የምድር ትልቁ የውሃ ክፍል ምን ይባላል? የምድር ትልቁ የውሃ ክፍል ምን ይባላል? አይደለም አትላንቲክ እሺ ኢንዲያን ኦሽን ፓሲፊክ አይደለም። ጥያቄውን ልድገምላችሁ። የምድር ትልቁ የውሃ ክፍል ምን ይባላል? ውቅያኖስ። እንዳይንቀሳቀስ የምድር ትልቁ የውሃ ክፍል ውቅያኖስ ይባላል። ሰውነታችን የትኛውን አካል ክፍል በመጠቀም ይተነፍሳል? ሳምባ። አይደለም እንትን ነው አፍ ነው። ሳምባ ነው። እሺ ቀጣዩ ጥያቄ ውሃ ሲቀዘቅዝ ወደ ምንነት ይለወጣል? በረዶ። ኧረ አማኑኤል አጥኖ እንጂ ከይ እሱ ቀስ እያለ እኮ ነው ያለው። እሱ ቀስ እያለ ያስፈላኛለሁ። አንተ እኮ ነው አማኑኤል ለተደረሰው ላይ በጣም አርጎ። እሺ የመጨረሻውና ወሳኙ ጥያቄ የውሃ መፍላት መደበኛ ሙቀቱ ስንት? አላውቅም ደቦል አሸንፈናል ጋይስ። እንዳያችሁት ይኸው በስብሳል ላይክ መድሎ ተደርጎብኝ ነው። ስንት እንደሆነ አናውቅም፣ ግን ይኸው ታያላችሁ እንዴት እንደበሰበሰ። አይደል አንድ ጋይስ መልሻለሁ። ይሄ በቫር ይታየልኝ። የምር ጥያቄው በቫር ይታያል። ስለተከታተላችሁን እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሰብስክራይብ፣ ኮሜንት እንወዳችኋለን። ባይ 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 ባይ።